እሱ የጥራት የወጥነትና ያልሞት ባይ ተጋዳይነት ምልክት ነው። እጅግ በጣም አስደናቂም ተጫዋች ነው። ከደጋፊዎቹ ጭምር ይሄ ተነጫናጭ ነው ብለው እስኪቀየሙት ድረስ ከዛ ሜዳ ውስጥ ገብቶ የሚሰራውን ሲመለከቱ ደግሞ ቆመው ከማጨብጨብ ውጪ ወደ ኋላ እስከሚሉ ድረስ ግራ ያጋባ ነው። ምክንያቱም ምናልባት እሱ እጅግ በጣም የተሟላ በአሁን ላይ በዘመናዊ እግር ኳስን የተቆጣጠሩ ክለቦች መካከል አንዱ ቢሆን ኖሮ ስለ ባላንዶር እንጂ ስለ ልጁ ብቃት በፍጹም አናወራም ነበር። የሚሰራው ስራ እጅግ በጣም አስደናቂ ነው። ሜዳ ውስጥ ያለውን ሁሉ ይሰጣል። አስሩም ተጫዋቾች ደግሞ ብትመለከት እሱ ጋር ይሄንን አታይም። ኋላ የሚገፋው ኤነርጂ ያለ ይመስላል። ለምንድን ነው የሚጫወተው ብለህ እስክትጠይቀው ድረስ ግራ የሚያጋባ ነው። ክለቡ እለት እለት እየወረደ ቢመጣ እሱ ከፍ እያለ ትመለከታለህ። ማንቸስተር ዩናይትድ በመውጣትም በመውረድም ሆኖ ብሩኖ ፈርናንዴስ ግን እዛው ሜዳ ውስጥ አለ። የትኛውም ተጫዋችም ሆነ ደጋፊ ብሩኖን አለማድነቅ እጅግ በጣም አስቸጋሪ እንደሆነ ያውቃል። ሁሉም ይገባሉ፣ ስለ ብሩኖም ይናገራሉ። መናዝነው ይህ ተጫዋች ራሱን ወክሎ አንድ እጅግ በጣም ትልቅ ዋንጫ ለማንሳቱ ብቻ ነው ብለው ያወራሉ። ምንም ጥያቄ የለውም። እንደ ብሩኖ አይነት ተጫዋች እግር ኳስ በዋንጫ ሸልማ ከእግር ኳስም ቢሆን ራሳቸውን ሲያገሉ ሊመሰገኑ የሚገባቸው ነበሩ። አስደናቂ ተጫዋች ብሩኖ ፈርናንዴስ